الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله أصحابه ومن تبعهم بإحسان إلى يوم الدين الوظائف الرمضانية رمضان ውስጥ መሰራት ያለባቸው ተግባራቶች መሰራት ያለባቸው ስራዎች ማንኛውም ሰው ረመዳን ላይ በመጀመሪያውም ይሁን መካከል ላይም ሆኖ ይሁን መጨረሻ ላይም ሆኖ ይሁን መስሊስ ይሰራቸው የሚገቡ ተግባራቶች ነብዩ ሰለላሁ ዐለይሂ ወሰለም በንግግራቸው በተግባራቸው ያጸደቋቸውና ያረጋገጧቸው ስራዎች በዚህ ረመዳን እነኚህን ነገራቶች ከሰራን بإذن الله عز وجل سنكون من المتقين الله كم فرسوች እንሆናለን الله سبحانه وتعالى ጾማቸውን ተቀበላቸው ሰዎች መሆናችን የማይቀር ጉዳይ ነው لا شك فيه እነኚህ 9 ነገሮች ወይም 8 ነገሮች በአግባቡ መጠበቅ ያስፈልጋል ጾሚዎች ከሆነ የመጀመሪያውና ዋነኛው ኢህሳኑ ሲያም ጾማችንን ማሳመር ማለት ነው ማሳመር በአግባቡ መጾም ጉዳዩ ምግብ ስላልበላን ስላልጠጣን ማዲ ቁሳዊ የሆኑ ነገሮችን ስለተውን ብቻ ሳይሆን ጉዳዩ የተያዘው ማሳመር ጋር ስለሆነ ስናሳምር ስናስተካክል ስለሆነ አጅሩ የሚገኘው ምህረቱ የሚገኘው ጀነት የሚገኘው የጀነት በሮች የተከፋፈቱት ገሃነም የተዘጋው በማሳመር ጋር የተያያዘ ስለሆነ ነው ለምን አላሁ ዐዘ ወጀል የረመዳን ጾም ግዴታ የሆነው አላህን ትፈሩ ዘንድ ነው አላህ የሚቀበለው እሱን ከሚፈሩ ሰዎች ብቻ ነው ስላለ ማሳመር ጋር ይያያዛል ስለዚህ ማሳመር የሚለው ነገር ላይ ትኩረት ማድረግ ያስፈልጋል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ንግግርና ውሸት ንግግሮችን ሐሜት መሰል ነገሮችን መሳደብ የተለያዩ ነገሮችን ያልተወሰው ጅህልና ያላስፈላጊ ነገሮችን ያልተወሰው አላህ Subhanahu Wa Ta'ala ስለሱ ጾም ምን ጉዳይ የለውም የሱን ጾም ዞር ብሎም አያዩም ስላልበላ ስላልጠጣ ስላልተመገበ ስለተጠማ ስለተራበ ብቻ አላህ Subhanahu Wa Ta'ala የሱን ጾም ምንም ጉዳይ የሚለው አይደለም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስላላሳመረው ኢህሳን ስለሌለ ሰውየው ጾሚ ከሆነ መጾም ያለበት ምግብና መጠጥ መራቅ ብቻም ሳይሆን አካሉ አጠቃላይ መጾም ይኖርበታል ምላሱ ሊጾም ይገባል ጆሮ ሊጾም ይገባል አይኑ ሊጾም ይገባል እጆቹ ሊጾሙ ይገባል አጠቃላይ አካላት ሁሉ ሲጾም ነው የምንጾምበትና የምንበላበት ጊዜ ተመሳሳይ መሆን የለባቸውም የአላህ መልእክተኛ ጾም ጅና ነው ጋሻ ነው ሰዎችን ከገሃነም የሚከለክል መከላከያ ጋሻ ነው ነገር ግን በአግባቡ ሰዎች ከተጠቀሙትና በአግባቡ ከጾሙት ነው በማለት ይናገራሉ ጾሚ ከሆነ ሰውየው ማንኛውም ሰው ጋር ያላስፈላጊ ንግግር መናገር አያስፈልግም ድምጹን ማውጣት መቆጣት መሳደብ ማማት መዋሸት መሰል ነገሮችን መራቅ አለበት ምናልባት እንኳን ያላስፈላጊ ሰዎች ቢያጋጥሙትና እሱ ጋር ለመሳደብና የመሳሰል ነገር ማድረግ ቢጀምሩ እኔ ጾመኛ ስለሆንኩ ጾሜን ማበላሸት ስለማልፈልግ ጾሚ ነኝ በማለት ይሄ ምላሽ መናገር አለበት ወይም በዚህ ልክ መመለስ አለበት ይላል ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛው ረመዳን ውስጥ ከምናረጋቸው ተግባራቶች የረመዳንን ሌሊቶች መጠቀም በአግባቡ ኢህያ ማድረግ የረመዳን ሌሊቶችን በአግባቡ ኢህያ ማድረግ በተለይ ሰላተ ተራዊህን በመስገድ ቂያም ለይል ማለት እሱ ነው ሰላተ ተራዊህን በመስገድ የረመዳንን መጠቀም ያስፈልጋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ረመዳንን የጾሙ ሰዎች አምነውበት አላህ ግዴታ በማድረጉ አምነው ከአላህ Subhanahu Wa Ta'ala ዘንድ እንደሚያገኙ አምነው ከጾሙ ያለፈው ወንጀላቸው ሙሉ ለሙሉ ይማራል ረመዳንን የቆሙ ሰዎች በአግባቡ አምነው እንዲሁም ደግሞ ከአላህ Subhanahu Wa Ta'ala ዘንድ እንደሚያገኙ አስበው በእኽላስ ሰዎች ስለሚያመሰግኗቸው ሰዎች ስለሚወቅሷቸው ሳይሆን ከአላህ Subhanahu Wa Ta'ala ዘንድ እንደሚያገኙ አስበው የቆሙ ሰዎች ወንጀላቸው ሙሉ ለሙሉ ያለፈው ይማራል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በተለይ ሰላተ ተራዊህን ኢማሙ ጋር ጀምረን ኢማሙ ጋር በመጨረስ ተጠቃሚዎች መሆን ያስፈልጋል ምናልባትም ሌሊቱ ሙሉ ለሙሉ ኢህያ ማድረግ ኢባዳ ስናረግ ማሳለፍ ባንችል ኢማሙ ጋር ጀምረን መጨረስ ግን ስለምንችል ይሄን ብቻ በማድረግ ሌሊቱ ሙሉ ለሙሉ እንደቆምን ይቆጠርልናል لأن أبا ذر يقول النبي صلى الله عليه وسلم قال
ከለታት አንድ ቀን በረመዳን ቁመን የተወሰነ ሌሊት ቁመን የነብዩ ሰለላሁ ዐለይሂ ወሰለም አቋረጡ። ያ ረሱላህ ምን ነው እስከ ፈጅር ብትቆዩ ሙሉ ለሙሉ ሌሊቱን ብንሰግድ ስንላቸው ችግር የለውም አንድ ሰው ኢማሙ ጋር ጀምሮ ኢማሙ ጋር ከጨረሰ ሌሊቱን ሙሉ ለሙሉ እንደቆመ ይቆጠርለታል በማለት ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል ይላል። ስለዚህ ሙሉ ለሙሉ መቆም ባንችል በተለያየ ምክንያት ከተቻለ ኢህያ በማድረግና ኢባዳ ማድረግ ማሳለፉ ማፊ ሸክ የበለጠና ትልቅ ነገር ነው። ኢማሙ ጋር ጀምረን በመጨረስ ሌሊቱን ሙሉ ለሙሉ የረመዳን ሌሊቶች እንደቆምን ማድረግ ይኖርብናል። የተለዩ ችግሮችና ዑዝሮች ከሌሉብን በጣም ወሳኝ የሆኑ መቆየት የማያስችሉ ህመም መሰል ነገሮች ካሉ ምንም ማድረግ አይቻልም። ኢነመል አዕማሉ ቢንኒያት አስበን ከሆነ አጅሩ ይጻፈልናል። በዚህ ልክ መጠቀም ያስፈልጋል። አላህ ምን ይላል? የአላህ ባሮችን ዒባዱር ረሕማን የተባሉትን ሲያመሰግናቸው እነዛ ናቸው ወለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ እነኛ ናቸው ለጌታቸው ሲሉ እየሰገዱ ቁመው ጌታቸውን እየተማጸኑ ሌሊቱን የሚያሳልፉት ናቸው ይላል አላሁ ዐዘ ወጀል። ሌላው በዚህ ረመዳን ልናደርገው የሚገባ ነገር አዱዓ አላህ ሱብሓነሁ ወተዓላን በደንብ አድርገን መለመን ያስፈልጋል። አልዩልሐ ፊ ዱዓ ጠበቅ አድርገን ማጠንክረን አላህ ሱብሓነሁ ወተዓላን መለመን ያስፈልጋል። ቢልኢስቲግፋር ወንጀላችን አላህ እንዲምረን በተለይም የሌሊቱ መጨረሻ ላይ ሰሁር ላይ ስንነሳ በልዩ ሁኔታ አላህ ሱብሓነሁ ወተዓላን መለመን ያስፈልጋል። አላህ ለምኑኝ ኡዱዑኒ አስተጂብ ለኩም ለምኑኝ ከለመናችሁኝ ልመናችሁን እቀበላለሁ ብሎ አላህ ቃል ገብቷል። አላህን መለመን በተለይ አኺረ ለይል لأن الله النبي صلى الله عليه وسلم قال የሌሊቱ መጨረሻ አንድ ሶስተኛ ሲቀር አላህ ሱብሓነሁ ወተዓላ ባሮችን ይጣራል። ينزل إلى سماء الدنيا هل من داع هل من مستغفر فأغفر له هل من يدعوني فأستجيب له ومن يسألوني فأجيبه يا الله سبحانه وتعالى ለባሮቹ ያስተላልፋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሰሁር ላይ ስትነሳ ወይም ስንነሳ አላህ ሱብሓነሁ ወተዓላ መለመን። ሶስት ሰዎች ዱዓቸው አይመለስም በተለይ ስታፈጥር الصائم حين يفطر مغرب ላይ ስታፈጥር የፈለከውን والإمام العادل ትክክለኛ የሆነ መሪ አላህን ከለመነ አላህ ይቀበለዋል። ودعوة المظلوم የተበደለ ሰው አላህን ከለመነ እነኛ አካላቶች ዱዓቸው ተቀባይነት አለው። ሌላው ቁርአን መቅራት ቂራአቱል ቁርአን በረመዳን በዚህ ወር በልዩ ሁኔታ ከምናደርጋቸው ኢባዳዎች ቁርአን መቅራት ነው። ቁርአን ረመዳን ጋር ተያያዥነት አለው። شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان በተለይም ሌሎች እየቀሩ ትሰማለህ አንተ ደግሞ ትቀራለህ እነሱ ያዳምጡሃል። በዚህ መልኩ በተለይ ሲሆን ደግሞ የበለጠ ከአላህ ሱብሓነሁ ወተዓላ ዘንድ አጅር ያስገኛል። በተለይ ደግሞ መስጂድ ሲሆን አላህ ቤት ከሆነ የአላህ መልእክተኛ ሰዎች አላህ ቤት አይሰባሰቡም። ቁርአን እየቀሩ እየተቀራሩ እየተደማመጡ አይሰበሰቡም። ከአላህ ዘንድ አራት ነገሮችን የሚያገኙ ይሁን እንጂ መረጋጋት ጡመእኒና ወሰኪና ያገኛሉ። አላ ቢዚክሪላህ ተጥመኢኑል ቁሉብ እንዲሁም ደግሞ የአላህ እዝነት ይሸፍናቸዋል ያዳርሳቸዋል። መላእክቶች የከቧቸዋል። አላህ ሱብሓነሁ ወተዓላ እንዲህ አይነት ባሮች አሉኝ በእኔ ቤት ውስጥ እኔን የሚያስታውሱ ባሮች አሉኝ እያለ መላእክቶች ጋር የሚያነሳቸው ይሆናል። በመልካም ነገር የሚወደሱና የሚነሱ ይሆናሉ ይላል ነብዩ ሰለላሁ ዐለይሂ ወሰለም። አምስተኛው አላህ ገንዘብ ከሰጠህ አቅሙ ካለ ያቅም የሰውነትህም ጠንካራ ከሆነ እንደከ ቁድራ አልዑምራ ፊ ረመዳን በዚህ ረመዳን ላይ መጀመሪያውም ላይ ይሁን መጨረሻውም ላይ ይሁን መካከል ላይ የሚሆን ካደረግ ለከ አጅሩን ዐዚም لأن النبي صلى الله عليه وسلم قال عمرة في رمضان تعديل حجة بايون إخلاص يطبقها حج እንዳረገ ይቆጠራል بإخلاص ከሆነ ለአላህ ብሎ አላህ Subhanahu Wa Ta'ala ትልቅ ነገር ስለሆነ እኔ ደግሞ አቅሙ ስላለኝ ገንዘብም ስላለኝ አካሌም ጠንካራ ስለሆነ ጤናም አላህ ስለሰጠኝ በሚል አጅር ለማግኘት ሐረም ላይ ዑምራ አድርገህ ሐጅ እንዳረክ ይቆጠራል። አንድ ሁለት ረካ በሰግድ በመቶ ሺህ ይባዛል። በረመዳን ሲሆን ደግሞ ኢላ ضعفين كثيرة ከለለህ ደግሞ إنما الأعمال بالنيات ተነያል። አላህ Subhanahu Wa Ta'ala ገንዘብ ቢሰጠኝ በረመዳን ዑምራ አድርጌ አጅር እንዳረጉ ሰዎች ይሆናለሁ ካልክ ረሕመቱላሂ ዋሲዓ ሰሪውና በሐሳቡ ያሰበ ሰው ተመሳሳይ የሚሆንባቸው ተግባራቶች አሉ። ብቻ إنما الأعمال بالنيات ችግር የለውም። ሌላው ተፍጢሩ ሳኢሚን ጾመኞችን ማስፈጠርን ተርኪዝ ማድረግ ያስፈልጋል። በረመዳን በምትችለው አንድም ይሁን ሁለትም ይሁን ከዛም በላይ የአጅርህ በስራህ ልክ ይመዘግባል ይባዛልሃል። ጾመኞችን ማስፈጠር
አንድ ተምር ሰጠህ ሊሆን ይችላል ውሃ አቅርበህ ሊሆን ይችላል ሌሎች ነገሮችን ማቅርበህ ሊሆን ይችላል አንድን ጾመኛ ያስፈጠረ ሰው የጻሚውን አክል አጅር ያገኛል ኢላሉ ነብዩ ሰለላሁ ዐለይሂ ወሰለም ሌላው አልጁድ ወልኢህሳን በዚህ ረመዳን በልዩ ሁኔታ ለጋሽ መሆን ያስፈልጋል ቸርነት ያስፈልጋል የበለጠ እጃችንን መዘርጋት ያስፈልጋል ከሌላው በበለጠ በተለየ ሁኔታ ለምን لأن النبي صلى الله عليه وسلم كان أجود الناس يا الله ملكتنا نبي صلى الله عليه وسلم كسهل طعام ቸር ነበሩ ለጋሽ ነበሩ برمضان ሲሆን ደግሞ የበለጠ فلا رسول الله صلى الله عليه وسلم أجود بالخير من الريح المرسلة إلى ابن عباس رضي الله عنه أرضاه بلي ሁኔታ ለመለገስ ለሰዎች በልዩ ሁኔታ ሰደቃ ማብዛት በዝሆር ከመናረጋቸው መልካም ተግባራቶች ናቸው ሌላው ተሐሪ الحلال حلال ላይ ትኩረት ማድረግ حلال ለመብላት حلال ለመጠጣት حلال ለመስራት حرام ለመራቅ በልዩ ሁኔታ በረመዳን ላይ ትኩረት ማድረግ ያስፈልጋል የመጨረሻውና ዘጠነኛው ወቅታችንን ማስተካከል ተንظيم الوقت ግዚያችን ያላግባብ እንዳይባክን ማድረግ ያላግባብ ባልሆኑ ነገሮች እንዳያልፍ ቢቂለ ወቃል ብሎም በወንጀሎች እንዳያልፉ በማድረግ ወይም ደግሞ አላስፈላጊ ነገሮችን ያደረግ እንዳያልፉ በማድረግ እነኚህ በወርቅና በብር የማይተመኑ በዱንያ ኩንዞች የማይመጠኑ ግዚያቶች ስለሆኑና ውድ ቀናቶች ስለሆኑ እነዚህ እንዳያልፉ ጊዜ መጠቀም ያስፈልጋል እነኚህ ዘጠኞችን باذنillah عز وجل ከዘጠኞች የተወሰነውንም ቢሆን ካደረግን አላህ Subhanahu Wa Ta'ala بدون شك ረመዳንን ጾመው ከሚማሩ ሰዎች እንደሚያረጋን አያጠራጥርም ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ስለሆነ እንዲሁም ደግሞ አላህ Subhanahu Wa Ta'ala ጾም የተደነገገው ሰዎች አላህ ይፈሩ ዘንድ ነው አላህን ከፈሩ ደግሞ انما يتقبل الله من المتقين አላህ የሚቀበለው እሱን ከሚፈሩት ነው ስለተባለ እነኚህ ነገሮችን باذنillah عز وجل በዚህ ረመዳን ከመጀመሪያው እስከ መጨረሻው ድረስ በመስራት ረመዳንን ተጠቃሚ ሆን ያስፈልጋል የሚል ነበር የኹጥባው መልእክት አላሁ عز وجل ሰምተው ተሚሰሩት ሰዎች ያድርገን ጾመው ጾማቸውን ከተቀበላቸው ረመዳን የምህረትና የወንጀላቸው መማር ምክንያት የጀነት ምክንያት ካረገላቸው አላህ ያድርገን هذا ما اقول لكم ثم اقول صلوا وسلموا على نبيكم فقد امركم ربكم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم اعتق رقابنا ورقاب آبائنا وأمهاتنا من النار اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو فاعف عنا يا كريم اللهم تقبل صيامنا وقيامنا يا رب العالمين وجميع أعمالنا اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين